በእናታችሁ እስኪ መኪና ሹፉት አስማት የሆነ መኪና እኮ ነው አስማት ዝም በል እስቲ አንተ ሰውዬ ዝም በል አሁን ይሄ መኪና ነው እንደው ለእውነት ለህሊና እንነጋገር ከተባለ ከኛ ሲንጀር ይሻላል ኧረ በጅሮንድ ምን ማለት ነው ይሄ እኮ ቢያንስ ጎማ አለው ያ ጎማ አለው እንዴ አንተ አፍ እንዳከፍቺ ኧረ ባካችሁ እስቲ ቋት ተጨቃጨቁ አካባቢያችሁን ተመልከቱ እስቲ የምን ይመለከታል ይሄ አንተ ምን ሆናል ችግር የለም እኔ ምን በቀን ግን ስንት ሸቀላለች እንዴ ፍሬንድ የታክሲ ሹፌሮችን አትጠይቁም እንዴ በልተው አንድ ጠጥተው ሁለት እቁብ ጥለው የቤት ኪራይ ከፍለው ልጆቻቸውን አስተምረው ላስቸግር ዝም በል የማይሆን ከሆነ ንገሩንኛ ሰው አቁመናል ቆይ እኔ የምለው አሁን ተቁቡ ተሰበሰብነው ገንዘብ ላይ ብንገዛው ምን ችግር አለ ያዝዬ የቁቡ ገንዘብ ከየት ይመጣል ተቀማጭ አለው 10,000 ብር ነው እንዴት ይሆናል ማለቴ ከጣው ሽያጩ ላይ ነው ያዝዬ ተው የቁቡና ባልባልን ባንጃውን ተዋስበው ተው ወይ ባንጃው ማለት ይሄ ጎረቤታችን ያለው እሱ ነው ማብልቶታልሽ ስማ አሁን እኔ እንደሰማው እሱ እንዳይሰማ ኧረ በእናታችሁ ይሄን የመሰለ መኪና በ15000 ብር አግኝተን እጃችን ላይ ብር ዱቅ ብሎ ዝም ማለት ተገቢ ነው ስንት 15 ያውም ደግሞ እንደሰማሁት ታክሲ ልታደርጉት ነው እቁቡን ያግዛችኋል አይደልዬ ጥሩ መፍትሄ አፈላላጊ እኮ ነው እውነት በእውነት ደላሎች እኔ በጣም ነው የምወዳችሁ ለምን ሰው መንግስተ ሰማያት እንኳን ታስገባላችሁ አሉ እውነት ነው አንተ አለ አረ ደፈርነናት በተለይ አንተ ደግሞ ታዲያ ጎበዝ ነህ በእውነት እሺ እኔ የምለው ይሄ 15000 ሆነ ውዱ ስንት ሊሆን ነው ከ80 እስከ 90 እኔ የምለው ቆይ ይሄ ከ80 እስከ 90 የሚሸጥ መኪና ከሆነ ዛሬ ምን ተገኝቶ ነው 15000 ብር ሊሸጥ የመጣው ነው ጥያቄው ባለቤቱ አልነገራችሁም እንዴ ምን ብሎ መኪናው የሐረር ነው አባትየው ገዝተውለት ልጁ መስራት ስላልቻለ እኮ ነው የሚሸጠው ልጁ አይረባ ግድ የላችሁ ያዝይ በመሪው ደረጃ በዚህ ጉዳይ ላይ እንስማማ ሆኖም ግን ይሄ መኪና ታክሲ ሆኖ ወደ ስራ ተሰማርቶ ገንዘብ ለቅሞ አምጥቶ እኛ ለመለወጥ በሚቀረው ነገር አለ ምን ለምሳሌ ቀለም አንድ ታርጋ ሁለት ሹፌር አራተኛ ነዳጅ አምስተኛ ፓርኪንግ አምስት አየው ይሄ ሁሉ ይቀራል ይሄ እንግዲህ ተጨማሪ ገንዘብ ይጠይቃል ማለት ነው ልንገራችሁ ለሌላው ነገር ተጨነቁ እንጂ ለሹፌር እንኳን አታስቡ እንዴት እኔ ነዳዋለሁ አይደል ታዲያስ አየው ሲንጀራረከው እንዴ እኮ መኪና ነው እንዴ ምሽከረከረ ይሄ ስታየው እንዴ የቀንድ ከብት ነው እንዴ ኧረ በእናታችሁ አታካብዱ በቃ መንጃ ፈቃድ አወጣለሁ እነዳዋለሁ ደግሞ ለመንዳ እሺ የዛሬው ትምህርታችን ስለ ዓለም አቀፍ የመንገድ ዳር ምልክቶች ነው እነዚህ ዓለም አቀፍ ይዘት ያላቸው የመንገድ ዳር ምልክቶች ባላቸው ትርጉም በ3 ልንከፍላቸው እንችላለን እዚህ ጋር እንደምትመለከቱት የሚያስጠነቅቁ የሚቆጣጠሩና መረጃ የሚሰጡ ብለን በ3 እንከፍላቸዋለን ሌላው ስለ መንገድ ላይ መብራት ነው እስኪ ከናንተ አረንጓዴ ቢጫ ቀይ መብራት ስንል የሚነግረኝ እሺ ቀይ ለመቆም አረንጓዴ ደግሞ ለመሄድ ቢጫ ደግሞ ቢጫ እንኳን ቢበራም ባይበራም ችግር የለው አረንጓዴ ሲበራ መሄድ እንችላለን ቀይ ከበራ ደግሞ እንቆማለን ቀይ በርቶ ቢጫ ከበራ ደግሞ ለመሄድ እንዘጋጃለን በጣም ጥሩ እንደዛ ነው እንዴ እንደዛ ከሆነስ ይብራ ያቆብ ቶሎ በል እቁብ ደርሷል እቁብ ቶሎ በል እማዬ እቁብ ቶሎ በሉ ዛሬ ነው እቁብ ትልቅ ነበርን ትልቅም እንሆናለን ያዘዬ እንዴ ምን ተገኘ እንግዲህ መድኃኒዓለም እችን መኪና ከሰጠን ረፉ ብሎናል ረፍ እንላለና እኔ እንደው ትንሽ አኩራባቸው መኪና ከተገዛለትና ከተረጋጋ ብዬ እንጂ የቁባን ገንዘብ እንኳን ንክች ማድረግ አልነበረብን የማን ነው የባንጃው ዘለቀ ነው ልቁጭ በል እናቴ አያለ ቦኖ ስጡት እስቲ ለስላሳ ስጡት አቤት መድኃኒዓለም አንተ ምኑ ምን ላከብን አራት ጣጣቱን ተመልከት አቤት አንተ አመት ይሆን አይመስል ከጣጣ እኔ የምለው እንደው ያዝዬ እንደው ይሄ ባንጃው የሚባል ሰውዬ እነዚህን ሰዎች ከየት እየለቀመ ነው የሚያመጣቸው እንጃ አሁን ይሄ እንደው እዚህ ድፍት እንደው ከንጨር አድርጎ ቢሄድ እንደው ከየት ብለህ ታገኘው ምን አድራሻለሁ የቤት ቁጥር የለው ስልክ ቁጥር የለው
ታርጋ ቁጥር ያለው ከየት ታመጣዋለህ? ምን አውቃለሁ ይሄ ሪሳይክል እያደረጋቸው እንደሆነ እንጂ አሁን እንደዚህ ይልቅ አሁን ሰው ቀለል ብሏል። የመጣውን አንተ ተቀበል። ብቻዬን እዚህ ሰውዬ ላይ ጥለህ ልትሄድ ነው እንዴ? አይዞህ ይሄን እንግዲህ መድኃኒዓለም ይርዳህ እንጂ እኔም ብኖር አልረዳህም። ደህና ዋል። ስማችሁን አዳምጡ። ተወልደ ብርሃን ገብሩ። አቤት። በለጡ ገላል። አቤት። ዳንኤል ተወልደ። አቤት። ያረጋል አይምርም። አቤት። ወሰናይ ተንፍሱ። አቤት። በፍቅሩ ሰው ገዳይ። አቤት። ግርማ ሞገስ። አቤት። ኩራባቸው ያዛርጋቸው። ኩራባቸው። አቤት። አቤት። ዘበርጋ ጠንክር። አቤት። ሳሮን ወንድራድ። አቤት። ጌትዬ አስጨናቂ። ሰበበኛ ቆይ እንገናኛለን። እሺ እዚሁ አይደል ያለው? አንቺ ደንዝሻል እንደ ስልክሽን ከኪስሽ እስኪያወጣው። ቴንክ ዩ። እሺ በጣም አመሰግናለሁ። ላንች ቶፕስ ላንች ቶፕ ምንድነው? ላንች ቶፕ ማለት የምሳቀይ። ወይኔ ጥየው መጣው መሰለኝ። ጥየው መጣው ማለት ምን ማለት ነው? ምን ማለት ነው ጥየው መጣው ማለት? ይቅርታ። አንቺ ሴትዮ ጤና የለሽም እንዴ? ስለዚህ ምን የምታውቂው ነገር አለ? ዝም ብሎ ሳህን መሰለሽ እንዴ? ግራም ሳህን እኮ ነው። ምንድነው ግራም ሳህን? አታውቂም አልኩሽ። በቃ እኔ አሁን ሳህኑን ብቻ አምጪልኝ። ምንድነው ግራም ሳህን ትለኛለች እንዴ? እዚህ ቆመሻል እንዴ? ግራም ሳህኔን አንቺልኝ። እሺ በቃ ንገረኝ፣ ስንት ነው? እኔ እከፍልሃለሁ። ገንዘብ ቸገረኝ አልኩሽ? እርዳታ ጠየቅኩሽ? ይሄ ቀይ እናንተ መሰለኝ። ታው ግን ዳድ ታው። ወይ ሳርዬ ደግሞ አትጨቃጨቂ። በቃ እናትሽ ታደርስ። እኔ እሷን ከምጠይቅ ትምህርቱ ቢቀር ይሻለኛል። ሳሮን ምን አድርግ ነው የምትይኝ? ገና ቃሊቲ ሄጄ ከዛ አረር አይሆንም አልደርስም። እና ልቅር? ለምን ትቀሪያለሽ? እና እንደውም የእናትሽን መኪና ይዘሽ ሂጂ። ነገርኩሽ። እሺ አንተ ንገራታ ታዲያ። ለእሷ ከምነግር አንቺን ቃሊቲ ባደርስሽ አይሻልም? አንቺ ራስሽ ንገሪያት። እሺ ደውልላት። ባይሆን እንደሱ ይሻላል። ያባዬ ይገዛ ታዲያ በቃ ምን ችግር አለው? ወይ ወርማ ምን አለ ብትይኝ እንዴ? ምን አለ ስራ ብሰራበት እንዴ? ምን አድርግ ነው ብትይኝ? አሁን ለኛ ቤት ነው ካሽ ሬጅስተር የሚያስፈልገው። ቆይ ካሽ ሬጅስተር መግዛት ምን ችግር አለው? ስራህን ያቀላጥፍልሃል፣ ገቢን ይቆጣጠርልሃል። ምንድነው ችግሩ? እንደው ወዶ ያሰቋል። እንደው ድንቄም ገቢ አይ እንደው ተይኝ ወሩ ዴናቸው አትታየም እንዴ? አለሽ እንዴ? ምን እንደው ይሄ እንደው ሸፋፋ የሰው ሸፋፋ። አሁን አንተ በዚህ እግር ነው መኪና የምትነዳው? መራመድም አትችል ሰውዬ። ኧረ በል ስለዚህ ምን እንደው ይሄ ኩራባቸው አዛርጋቸው የያዝየ ልጄ ሊበሉትም ጮማ ቢጠጡትም ጠጅ አፈጣጥሮ አበሻ ስራው ፈረንጅ ይነዳዋል ሲንጀር ይገኝ እንጂ። አስተካክለው ሲንጀር አይደለም ፔጆ በለው። ፔጆ ወዴት ነው? ቀይ መብራት በርቷል። ቁሚ። ወዴት ነው? ሰርፕራይዝ አለ እንዴ? እራት እየጋበሽ ልንገርሽ? አሁን ልንገርሽ። ምረጭ። ምኑን ነው? መኪና መግዛታችሁን ከሆነ ሰምቻለሁ። እራቷ ግን አትቀርልህ። ከሰማሽ በቃ አረንጓዴ መብራት በርቶልሻል። ንኪው። ውይ እዚህ ቤት መቼ ነው ቀድሜ የማወራው? እኔ የምለው መጅሮን እዚህ ቤት ወሬ ይራባል እንዴ? የወሬ ኢንኩቤተር አለ? ዘንድሮ ቴክኖሎጂ ማያመጣ አይታወቅ ይኖራል። ዳድ ደግሞ መንጃ ፍቃድ ሲይዙ ተግባራዊ ያደርጉትም እንጂ ትምህርቱ በጣም ኢንተረስቲንግ ነው። አንቺስ ብትሆኚ ፍሬቻ መች ታበሪያለሽ? ስለምረሳው ነው። ደግሞ ትራፊክ ያለበት ቦታ አበራለሁ ነው። ለትራፊክ ፖሊሱ ሳይሆን እኮ ለትራፊክ ፍሰቱ ነው መበራት ያለበት። አንቺ ሁሉ ቀን ነው። አንተስ ብትሆን መንጃ ፍቃድ ሲያወራት አይደል እንዴ መኪና የሰጣት? እንዴ እኔማ በችሎታዋ ስለምተማመን ነው። እኔስ አንቺ መኪና እያስለቀሽ እየነዳሽ ስሚ፣ ማድረግ ቢችል ኖሮ መኪናው ራሱ ከላዩ ላይ አሽቀንጥሮ ነበር የሚጥልሽ።
እኔ የምለው እንዴ ምንድነው የሚያስጨንቀ? የሆንከው ነገር አለ እንዴ? ምን እባክሽን፣ እነዚህ ኦዲተሮች አናቴን እያዞሩት ነው። ምን እያሉ? ምን በገቢ ልክ ግብር አልከፈልክም ምናምን ምን እያሉ እና አልከፈልክም እንዴ? እኔ እስከማውቀው ድረስ ግብር ያልከፈልኩበት ጊዜ ትዝ አይለኝም። ታዲያ ምንድነው የሚፈልጉት? ምን አውቃለሁ፣ በቃ በሆነው ባልሆነው። አቤት በስማ አላልኩም እንዴ? ፀሐይ እኮ ይናከሳል። ምን ጣኸው ብቻ። ይሄ ባለ ጋራጁ ለመኪናዋ ዕቃ ግዛ ብሎኝ እዛ ሶማሌ ተራ ዕቃውንም አግኝቼ ዋጋውን ሲነግረኝ እንዲያው ከፀሐዩ ጋር ሰውነቴን አነደደኝ አልኩ። ወደ ላይ የምን ዕቃ? ይሄ ፍሬ ሰው የሚሉትን ምን ያስቃል? ምን ያስቃል አንተ? ኧረ ያዝዬ ፍሪ ሲሆን ነው የሚባለው። ያው ነው ፍሬ ሰው በለው ዋጋው ሰው ያደርገዋል። ዕቃውን ስንት ተባለ? 2500 ብር። ኧረ ተወኝ። እኔ ይቅርታ አድርግልኝ፣ እዚህ በጣም ይቅርታ አድርግልኝ። እኔ እዚህ መኪና ወጪ በጣም እየበዛና እየናረ ነው። ምን ያህል ደረሰ? ተመልከት፣ እስካሁን የወጣው 27000 ብር። እግዚኦ ማርነ ክርስቶስ። እኔ የምልህ ያዝዬ መኪናው ግን ቀን ከሚሰራ ሌሊት ቢሰራ አይሻልም? ተመልከት ያዝዬ፣ ይቃጠላል፣ ይንቦገቦጋል ይልልሃል። ፔጆ እኮ ነው መኪናው፣ ፔጆ። አይ ቻይኒቲ አሪፍ አድርጋ እኮ ነው የሰራችው። እዝጌር ይስጣት። እስቲ ዝም በል። ምን ነው እንደው ስለፈጠረህ ጌታ ዝም በል። በቃ ዝም በል። ባለመናገር ምን የሚቀርብ ነገር አለ? ስለማታውቀው ነገር ከማውራት ዝም ማለት አይሻልም? ይሄ ዘንድሮ ልጆች እንደው የቻይና ዕቃና ቻይና ብቻ ነው የምታውቁት። ፔጆ የቻይና ዕቃ አይደለም። እና የማን ነው ፔጆ? እውነት ያዝዬ ምን ሀገር ነው? ፈረንሳይ ነው አልኩ እኮ። ይሄ ነው እንዴ? ትዝ አይልም እንዴ? እዛን ጊዜ ወልቢ ገብርኤል ይሄን ጊዜ በድሬዳዋ ባህር ማን ነው የሚተራመሰው? ፔጆ ብቻ አይደለም እንዴ? ታዲያስ ለባቡር ስራ የመጡ ፈረንጆች ናቸው ለሙቀት ሀገር የሚስማማ ነው ብለው ያስገቡታሉ። አዎ የማናቅ መሰለህ እንዴ? ታዲያ ስማ፣ የፈረንሳይ መኪና ማን ነው ፔጆ የምትለው? ቢጋጭ ሰው አይገልም፣ ቢጋጭ አይቆምም። ይሄ ነው። እሺ ልንገራችሁ፣ መኪናው ሆቴል በር ላይ ቆሞ ኮንትራት ብቻ ነው መስራት ያለብን። አይሰራም። ቀን ነው የሚሰራው። ተራ ይዞ ከኦሎምፒያ እስከ መስቀል ፍላወር ነው የሚሰራው። ልክ ነው። በቃ ቀጥ ያለ መንገድ እንዲህ ብለህ ትሄዳለህ፣ እንዲህ ብለህ አትጋጭም፣ ታደርሳለህ። ደግሞ እዛው ጭነህ እንዲህ ብለህ ትመጣለህ፣ ትመልሳለህ። አለቀ። አደጋ የሚባል ነገር የለም። ይሄን ነው ወቅ በፀሐይ ለዛውም በቀን ልንገራችሁ፣ የለቀማ ስራ አይነፋ፣ መኪናውን ይጎዳዋል። ሚነፋ ይንፋ መደብ። አንተ ባለጌ፣ እኔ ፊት ይሄን ቃል ትናገር ልስማህና አላድምጥህ። አንተ ባለጌ ስዳደግ አይነፋም ባለጌ። ቆይ መኪናው ሌሊት ቢሰራ ምን ችግር አለው? ብርድ አይመታው፣ አያስለው። እኔ አታስፈራራኝ። እንዴ ዛሬ እነዚህ ልጆች ምንድን ነው የነካችሁ? ዲያስዬ እንዴ ዛሬ በጣም ያቸው ውሮ መጣ። ይገርምሃል፣ ካሽ ሬጅስተር ለዚህ ቢሮ ያስፈልገዋል አትለኝም? ውሮኛ ታዲያ የኛ ውሮ ሞት ብዬ ካሽ ሬጅስተር ብላ ሞት። ተው እሷ ስታሽመጥጥ ነው። እንደው ምን አለንና ነው ታቀን የለም እንዴ? ኧረ ተው ገና ጉድ ይመጣል። ይሄ ደግሞ ተነስቶ ሌሊት ካልሰራ ብሎ ያስፈራራናል። በዚህ ግብጽ ደግሞ አባይን ከገነባችሁ እንተያያለን ብላ ትደርፋለች። ተዋት፣ የግብጽ ቀላል ነው። ልክ ነው። እንደው ዝም ብዬ እንደው እንደ ምሳሌ ያገኝ አመሳሁት እንጂ የግብጽ እንኳን ብዙ የግብጽ አይነፋም። ተው አንተም ደገምከው። እግዚአብሔር ይስጥልኝ። ይኸው ውጤትህን አየኋት። እግዚአብሔር ይስጥልኝ። እንዴ ምንድን ነው? ወዴት ትሄድ ነው? አንተ ጋር ተማሪ ቤት አይደለም እንዴ የመጣኸው? ወዴት ነው የምትሄደው? እኔ ጋር ያዝ። ምንድን ነው? ምሳ ነው። ምሳ ነው? እሺ ይኸውልህ ያዝዬ፣ ይሄ በር ላይ ያንጠለጠልኩት በጥቁር ፌስታል ሱሪ ያለ አይደል? እዚህ ውስጥ ነው የተገኘው። የሰውየው ነው፣ መልሱለት። የሰው ነው? የሰው ነው። እሺ በቃ ናና እንጂ የት ትሄዳለህ? አዳምጠኝ፣ ነግሬሃለሁ። አዳምጠኝ። ይሄ የመጨረሻ አማራጭ ነው። እኔን ታውቃለህ አይደለም? እችን ሲንጀር ለመግዛት ያየሁትን መከራ እኔና መድኃኒዓለም ነን የምናውቀው። አንተ ይሄ ጥሩ እድል ገጥሞሃል። ተስተምረህ ይሄንን ነገር በደንብ ተስተምረህ እጅ መኪና ያለባትን የዕቁብ ዕዳ ከፍለህ ሰውንበት። ነገርኩህ። ሄሎ ዳድ፣ እኔ እየወጣሁኝ ነው። ምን እባክሽ መምጣት አልቻልኩም። ኦዲተሮቹ እንመጣለን ብለውኝ እነሱን እየጠበቅኳቸው ነው። ሳሪ አትቀልድ። በእውነት እውነቴን ነው። ዳድሙት በጣም ታናዳለህ። ይኸውልሽ ባይሆን ራስሽን ጋብዥልኝ እሺ? ቢሉን እኔው ራሴ ያወራርዳለሁ። እሺ ቻው። ቻው የኔ ቆንጆ።
አቆየኋችሁ። ምንም ችግር የለውም። የቤተሰብ ስልክ ስለሆነ ነው ያቆየኋችሁ። አው መጣ። ቁጭ በል። አቶ ማስተዋል ይባላል። የድርጅታችን ሂሳብ ሰራተኛ ነው። የምትፈልጉትን ማናቸውንም ሂሳብ ንክ ሰነዶችን በማቅረብ ይተባበራችኋል። ድርጅቱ ስራ ከጀመረ ጀምሮ ያሉትን የሂሳብ ሰነዶችና ደረሰኞች ያዘጋጅልን። ሁሉንም እሱ ያቀርብላችኋል። ኦኬ። ከፊታችን ሰኞ ጀምሮ ኦዲት ማድረግ እንጀምራለን። ይቻላል። ባይዘው የራሳችን የሆነ ቢሮም ያስፈልገናል። ችግር የለም፣ ይዘጋጃል። ቅር ካላለ ቅድም ያመለጠህን እኛ የተማርነውን ላሳየህ። እንዴ ጥሩ ባሰብሽ ለምን ቅር ይለኛል? ዓለም አቀፍ የመንገድ ላይ መስመሮች። አንደኛ፣ አንድ ባለ ሁለት አቅጣጫ መንገድ በተቆራረጠ መስመር ለሁለት እኩል ሲከፈል የተቆራረጠውን መስመር አቋርጦ ዞሮ መመለስና መታጠፍ የሚከለክል ምልክት እስከሌለ ድረስ ዞሮ መመለስና ወደ ግራ ታጥፎ መሄድ፣ መስመሩን አቋርጦ ሌላ ተሽከርካሪ መቅደም ይቻላል። ገባ? አዎ ገባኝ። ሁለተኛ፣ በቃ አትቸገሪ። በአማርኛ ስለተጻፈን የራሴ አነበዋለሁ። በአማርኛ? በእንግሊዘኛ ቢሆንስ? እንግሊዘኛም ቢሆን አያቅተኝ፣ አንቀባረሯለሁ። እኔ የምልህ ምሳ አትበላም? አንቺ ልጅ በቃ እንደፈራሁት ጠየቅሽ። እንብላ ደግሞ ባህላችን እንደሆነ አውቃለሁ፣ ግን በጣም ይቅርታ። በቃ እኔ ያለ ፕሮግራም አልጋበዝም። ምን ችግር አለው? እኔ በቅድና በስትራቴጂ የምንቀሳቀስ ሰው ነኝ። ለጊዜው ላንች ቶፕ ይዣለሁ። ኦኬ። በቀደም ዕለት ያሰደበኝ ምሳቃ ያሰደበኝ አይባልም፣ ያስቆጣኝ ነው የሚባለው። ስድብና ቁጣ እንለይ እንጂ አናደበላልከው። በጣም ነበር ያስደነገጥከኝ። ምን መሰለሽ፣ የእናቴ ማስታወሻ ነው። ግራም ሳህን ትለው ነበር። ሚሽን ትምህርት ቤት ስለተማርኩ ምሳዬን የምትቋጥርልኝ በዚህ ነበር። ከእናቴ ያተረፍኩት ብቸኛ ማስታወሻ ይሄ ነው። ለዚህ ነው ስለ ግራም ሳህኑ አታውቂም ብዬ ተቆጣሁሽ። ይቅርታ። አይዞህ። እሺ። ለምኑ? ባለማወቄ ነው። ይልቅ ቅር ካላለሽ አብረን እንብላ። የደም ብዛቱ መድኃኒት ይኖርሃል? አንጣው ነው አመመህ እንዴ? ትንሽ ደሜ ከፍ ብሏል። የኔ ከፍ ይበል። እኔን ይመመኝ። ስጠዋ። ከኪስ ያለየውም እኮ በሙሉ ልውሰደው? ኧረ ውሰደው።
ፈቃዳችንን አይሰጡም። ማስተር ሰራ አባቴ እኮ መንጃ ፈቃድ እጅሽ እንደገባ 00 የሆነ መኪና ነው የምገዛልሽ ብሎኛል። ተይ እንጂ እውነት 00? አዎ ታድለሽ። ከዚህ በፊትም እኮ ገዝቶልኝ ነበር። እሺ ከዛ እየተበላሸች ስታስቸግር ተሸጠች። ተሸጠች? ምን ነው መርፌ ሰበረች? መኪና መርፌ ያለው እንዴ? አይገርምሽም? የፈጣሪ ስራ። ሲንጀር የምትባል መኪና እኮ መርፌ አላት። እኔ በዚህ በጅሮን በዚህ እየተቀያየርን እንነዳታለን። ነዳጅ የለ፣ ቢሶን የለ፣ ማርሽ የለ፣ ዝም ብሎ መንዳት። እስካሁን የነዳ ነው ቢዘረጋ እችን አጉር ለቀን ወጣን። ስማ መኪናችሁ ሲንጀር ነች? አይደለችም፣ ፔጆ ነች። ፔጆ ፎሮፎር። እንዴት ምርጥ መኪና መሰለች! በዛ ላይ ጥንካሬዋ ፈረንሳዮች ሳይሰለጥኑ ነው የሰሯት አሉ። አቤት ዛሬ ቢሆን ቻይኒቲ ቀጥቅጣ 33 ባጃጅ ታወጣልን ነበር። የድሮ መኪና ነች ማለት ነው እንዴ? ታዲያ እንደውም ስሚ፣ ባቢሎኒያን ግንቡን ሲሰሩ ድንጋይ ያመላልሰውባታል። ስማ አስተማሪ መጣ፣ በኋላ እንገናኛለን። እሺ እንዴ ኧረ አንተ ሰው፣ እኔ የምለው እቃው መቼ ነው ሀገር ውስጥ የሚገባው? ህንጻው እኮ እያለቀ ነው። ይኸውልህ በሚቀጥለው ዓመት የአፍሪካ መሪዎች ስብሰባ ስላለ እስከዛ ሆቴሉ ዝግጁ መሆን አለበት። በቃ የምንጠቀመው ያኔ ነው። ወንዴ ወይ ምግቡ እየቀዘቀዘብህ እኮ ነው። እሺ ስማ በእናትህ ዋናውን ነገር ሳልነግርህ ረስቼው ነበር። የመኪናውን ነገር እንዴት አደረክልኝ? ኧረ ችላ አትበል፣ አስቸኳይ ነው። አዎ ቃል ገብቻለሁኝ። እባክህ ያልኩ መኪና 00 ኪሎ ሜትር የሆነች ነው የምታስጭንልኝ። እሺ ነገ በቢሮ ስልክ ደውልልሃለሁ። እሺ ኦኬ። ቆይ ለሷ ነው መኪናው? አዎ እንዴ ቃል ገብቻለሁ። ምን የሚሉት ልጅ ማጨማለቅ ነው? ቤቱ ሁሉ መኪና አይደለም እንዴ? ለምን አንዱ ምድግ አድርጋት ነዳው? ይልቅ ይሄን ጎጆውን በቀየርከው። ጎጆ ዳድ፣ እኔ 00 የሆነ መኪና አልፈልግም። እውነትሽን ነው፣ አያስፈልግሽም። ታዲያ ምን አይነት መኪና ነው የምትፈልጊው? ፔጆ ይሆንልሽ? አዎ ፔጆ 404 በጣም አሪፍ መኪና ነው ሲባል ሰምቻለሁ። ፔጆ 404 አወቅሽው የምትለውን መኪና? የና አባዬም መኪና። ይሄ በግልጽ የሚነሳው ምን እንደሆነ አላውቅም። ብቻ እኔ መኪና መሪውን ለያዝ በሰላም እየነዳው ወደ እኔ የማይመጣ ነገር የለም። ዝም ብሎ ይመጡብሃል። ታዲያ መኪናው፣ መሰናክል እንጨቱ፣ ዛፉ፣ ስልክ እንጨቱ ራሱ ይገባሉ። አይዞ፣ ለማንኛውም አሁን ተፈትነህ ታልፋለህ። አይዞ። 6 ጊዜ እኮ ነው የወደቅኩት። 6 ጊዜ? ታዲያ እንዴ ጭራሽ ታዲያ ትለኛለህ እንዴ? ሚኒስትር ያረከው እንዴ 6 ጊዜ የምትወድቀው? እድሌ ነው እባክህ። ምን እድል ነው እንዴ? አሁን በዚህ እንጨትና እንጨት መካከል መኪና ይዞ ማለት ምን ይከብዳል? በአፍ ነዋ። ተግባር ላይ ኧረ በእናትህ ዝም በል። አየዋለህ እኮ ኧረ ዝም በል በእናትህ። እንኳን ይሄ መኪና በእናትህ ዶዘር፣ ኤክስካቫተርና ግሬደር አያሳልፍ። አይ ኧረ ዝም በል እባክህ። ያሳልፋል አያሳልፍም። አንተ ትልቅ ሰው አይደለ እንዴ? እንዴት 6 ጊዜ ትወድቃለህ? እኔ እናንተ እኮ ትልቅ ሰዎች ነን። እንዴት የተማርነውን ተግባራዊ ማድረግ አያቅትም እንዴ? እኔ ተስፋ ቆርጫለሁ። ለማንኛውም ተስፋ አትቁረጥ። ለ7ኛ ጊዜ ተፈትነህ ታልፋለህ። በቃ ምንም ችግር የለም። እሱማ ምን እድላለሁ። እንኳን እኔ ቅዱስ ያሬድን እንኳን ትለዋ 6 ጊዜ ወድቃለን እንዴ በ7ኛው ያስተማረችው አይደል? በ7ኛ እና ትለዋ። ታዲያ አይዞ፣ አንተም እንጨቱ 6 ጊዜ ወድቆ በ7ኛው ያስተምራል። አይዞ፣ ከዚህ ቀጥሎ እኔ ስፈተን በደንብ ልብ አድርገህ ተማር። እሺ ልብ አድርገህ። እኔስ በቃ ብስስ ባጭቁት ይባላል። እሺ ውጤታችሁን አዳምጡ። ያው እንደነገርኳችሁ ማለፊያው ከ74 በላይ ነው። ተወልደ ብርሃን ገብሩ 30፣ ጌትዬ አስጨናቂ 70፣ በፍቅሩ ሰው ገዳይ 80፣ ሳሮን ወንድራድ 84፣ ዓለም ፀሐይ ማንደፍሮ 60፣ ዳንኤል ተወልደ 86፣ መጥኔ ላሻ 34፣ ኩራባቸው ያዛርጋቸው 11። ወይኔ ኩራ፣ አይዞህ በቃ አይዞህ። አንቺ ደግሞ አይዞህ አትበይ። እነሱ እኮ ናቸው
ልክ የኔ ተራ ሲደርስ እንጨቱን ጥበብ ያደርጉታል። እስኪ በእናትሽ እንደው ለክርሽ ስትይ እንኳን ይሄ መኪና ብስክሌት ያሳልፋል አያሳልፍ። አይዞ በቃ በደንብ ተምረህ በሚቀጥለው ትፈተናለህ። አይ እኔ እነዚህን እንጨቶች ጠራርገው ካላነሱልኝ እንኳን ደጋግሜ ብፈተን አላልፍ። ቆይ መኪና አላችሁ አይደል? አዎ አለ። ታዲያ ለምን አትነዳም? እሷ ገና ነች እባክሽ፣ ገና ስንት ዕቃ ያስፈልጋታል። ኦኬ አይዞ በቃ እኔ አስተምርሃለሁ። ያንተ ጥረት ካልተጨመረበት እዚህ የሚያስተምሩ ብቻ በቂ አይደለም። አሁን ማን ቤላች የትም ቢሆን የትም መኪና ካገኘ መንዳት አለብህ። እሺ እንዴ? ከዚህ በኋላ ቀላል ነዳለ እንዴ? ማግለብለብ ነው እንጂ ቲጂ ሄሎ ቲጂ፣ የት ነህ? እዚህ ነኝ መኪና ውስጥ። ዛሬ ትፈልጋለህ? አይ የራት ግብዣ አለብሽ መሰለኝ። ከዚህ ሌላ ትፈልገኝም ብለህ ነው አይደል? አልወጣኝም። እሺ ቆይ ለምንድን ነው የፈለግሽኝ? ዛሬ ራት ግብዣ አለብኝ። ታዲያ ዋሸው? አውቃታለሁ እኮ ያንቺን ሲስተም። እነዛ ኦዲት የምናደርግላቸው የአረቦቹ ካምፓኒ ዛሬ ዓመታዊ በዓላቸውን ያከብራሉ። ታዲያ እኔ የተፈለኩት ለኮከብ ሰራተኞች ሜዳሊያ እንዳጠልቅ ነው፣ ኒሻን እንድሸልም ነው፣ ዝናር እንዳስታጥቅ። ግድ የለሽም ንገሪኝ ልዘጋጅበት ብዬ። ፎርጅድ ባል አይደለ? ሁሉም ባሎቻቸውን እያዙ ሲሄዱ እኔ ምን በወጣኝ ብቻዬን። ባሎችሽን ከምትሆኚ እኔን ጠልጠል ልታረጊ። ይኸውልህ ኩራ፣ እንደተለመደው ዝንጥ ብለህ ሚስኮል አድርግልኝ፣ ታክሲ ልክልሃለሁ። ኧረ ለምን ተብሎ በራሴ መኪና ነው አንቀባረሬ የማደርስ። መንዳት እችላለሁ ለማለት ነው። ፈንዳት ቀላል አግለበልበዋለሁ እንጂ ሽው እኮ ነው የማደርገው። እሳት የላስኩ ሹፌር ሆኛለሁ። እሳት የላስኩ። እሺ ትጂዬ፣ እኔ ቆንጆ በቃ በኋላ እንገናኛለን። አይ ትጂ፣ እኔ የምልህ ኩራ፣ ወዬ ስለ እኔ ምን ታስባለህ? ማሰብ ማለት ማለቴ በቃ ለምን እንደተገናኘን ምናምን። ያው መንጃ ፈቃድ ስናወጣ ተግባባን፣ ከዛ ተቀራረብን። ከዛስ? ከዛ ደግሞ መኪና እንድነዳ ረዳሽ። በቃ አዎ በቃ። ሌላ ነገር አለ? ሳሮን ግራ አጋባሽ ነው። ግራ አጋባው? ይቅርታ፣ እዚህ ጋር ነኝ። እዚህ ነው እንዴ ሰፈር? አዎ፣ ቢሮአችን ደግሞ ያ ነው። ረስቸው ነበር። ምንድን ነው? ቦርሳ ነው ለላንች ቶፕ መያዣ። ምን አስቸገረሽ? ሌላ ስላለኝ። አመሰግናለሁ።
ስሚ ዛሬ በአዲሷ መኪና ፈልሰስ ደልቀቅ ብለሽ ነው የምትሄጂው። እሺ እንዴ አመጣት? ቀላል አመጣት። እንዴት ነች? አሪፍ ሰረገላ ነች። የድሮ መኪና ከመሆኗ በስተቀር ምንም አትልም። ኧረ እባክሽ ምን ልትል ነው? የድሮ ዕቃና የድሮ ሰው አይገኝም። እሺ ጀንትሉ ሰዓት የለም። በእግዚአብሔር እንሂድ። ምን ሆነሃል? እሺ እሺ ነይ። እንሂድ እንጂ። ቆይ እንሄዳለን። ምንድን ነው ፈርታል እንዴ? ማ እኔ ኧረ አልፈራውም። ምን አስፈራኝ ብለሽ? እኔ የምልሽ ለምን ትንሽ አንቆይም? መቆየት ማለት በቃ የሆነ ሻይ ቡና ምናምን እያለን ለምን አንቆይም? ጀንትሉ ያማል እንዴ? ሰዓቱ እኮ በጣም ሄዷል እንዴ። ምን ሆኗል ይሄ ልጅ? መስሎሽ ነው እንጂ ገና ነው፣ ሙች ገና ነው። ይኸውልህ ለ2:10 ጉዳይ ጥሪው ደግሞ 2 ሰዓት ነው። ቶሎ መሄድ አለብን። ቢሆንስ እዚህ ሀገር እኮ ምንም አይነት ዝግጅት በሰዓቱ አይጀመርም። ምን እንደው ወይ አይወጡ ወይ ካልሆነ በታክሲ እንሂድ። በታክሲ ይሻላል እንዴ? ታዲያ ነዳዋ። ግድ የለሽም ታክሲው ይሻላል። ለማንኛውም ለፍጥነቱም ለምኑም ታክሲው ይሻላል። ደሞክ እስቲ ዘርበኝ እንዴ። ቀስ በላ ታዲያ እንደርሳለን። ሰዓቱ ስለረፈደ ነዳ አድርገው ብዬ ኦፍ የቸኮለ ቀስ ብሎ ነው የሚሄደው። ደግሞ 2 ሰዓት ተባለ እንጂ በሰዓቱ ላይ ጀምር ይችላል። ጣሪ አክባሪ አይደለም የሚባለው። በሰዓቱ ነው መገኘት ያለብን። እናቱ ቀስ በል ጀንትል ነው። ቀስ በል በእግዚአብሔር። ወይኔ ቀስ በል አንተ። እየዳሩ ነው መሰለኝ።
አልሄድም። እጁን ማድረጋችን ዛሬ እሷ ባትኖር መቼም ቢሆን መኪና መንዳት አልችልም ነበር። አየሽኝ አይደል? ሳብላለሁ ነዳጇን ደገፍ አድርጌ ሹልክ አቤት ብይ እኮ ነው የማስመስለው። ብይ እንደ ብይ ነው። ሁለቱም አልሆነማ። እኔ ምን እንደሚደብረኝ ታውቂያለሽ? ምን እንደሚሸክከኝ ታውቂያለሽ? ምን እንደሚቀፈኝ ታውቂያለሽ? እኛ ሹፌሮች ስንቀደማን ነው። ተው እባክህ። አብዞ እኔማ ደሜ ከፍ ነው የሚለው ከፍ ነው የሚለው። በተለይማ ሳሮንዬ ስትነዳ እንደ ወንድ እኮ ነው በቃ ዱር የንጥሬ አይ ሳሮንዬ ሳሮን ነው እንደ ስሟ? አዎ ስሟ ደስ አይልም? ደስ ይላል። በጣም ነው ደስ የሚለው። እኔ የምልህ ጀንትሉ ሰሞኑን እኛ ቢሮ ሂሳብ ሊያሰሩ የሚመጡ የሆኑ ባልና ሚስቶች አሉ። ምን ሆኑ ነው ጨዋታው? በቃ ምንም አልሆኑም። ባልየው ትንሽ አነስ ይላል። በቁመት ነው? በቁመት አይደለም ማለት ትንሽ በእድሜ እሷ ትበልጠዋለች። በእድሜ ታዲያ ምን ችግር አለ? ለዚያውም እኮ 5 ዓመት ብቻ ነው። 5 ዓመት? በእውነት ይኸው 5 ዓመት ብቻ 5 ዓመት ብቻ አይደለም 5 ዓመት ለምን 50 ዓመት አትበልጠው? ችግር የለው። ይኸው አላልኩም? ዋናው ነገር ለሰው ልጅ ፍቅሩ ፎንቃ እንዴ በእድሜ ኩያ ቢሆኑ እንኳን ማለት ፍቅር ከሌላቸው ከንቱ ናቸው። ታዲያ ከንቱ ፍቅር በቃ ፍቅር ከውስጥ የመነጨ ፍቅር ውይ ተመስገን ውይ ተመስገን። ኧረ ተው ቅዱስ ገብርኤል ተው። 3 ደቂቅን ከሰዓት ያወጣ እኔን ከዚህ ማት ማውጣት አቅቶህ ነው? እሺ አይደለም አይደለም የኔ ኃጢአት በዛብህ። ለጌታዬ ያለመቻልኩ ለመድኃኔዓለም አልተቻልኩማ። ይሄ ነው አይደለም ገብርኤል? አትንገረኝ አውቀዋለሁ። እስቲ ካስበይ ቁሚ። ቲጂ ንግባ። ምን ነው ዛሬ የምነግርህ ነገር አለኝ። እንዴ ቲጂ ከዚህ በኋላ ንግግር አይሆንም። ምን ነው ሰክራለች ብለህ ነው? ሰክረሻል አላልኩም እንዴ? ሰክረሻል አላልኩም። ግን አትበል። እወድሃለሁ ማለት አፈቅርሃለሁ ጀንቱ። እንዴ ምን አፈቅ ቲጂ ሰክረሻል። አልሰከርኩም። ድብን ብለሽ ሰክረሻል። ይኸውልህ እንዴት እንደምነግርህ ሲጨንቀኝ ነው የኖርኩት። ልጅነታችንን ጨርሰን ነፍስ ካወቅንበት ጊዜ ጀምሮ እወድሃለሁ። እንዴ ቲጂ እንዴ ቆይ ለመሆኑ የምትናገሪውን ነገር ታውቂዋለሽ? አንቺ እኮ ታላቄ ነሽ። ቅድም ታላቅ ታናሽ መሆን ችግር የለውም አላልክም? እኔ አይ አላልኩም። ግድ የለሽም አላልኩም። ድንገት ተሳተሽ እንደሆነ አላልኩም። አታጭበርብር። እሺ አልኩሽ እንበል። እሺ አሁንም አልኩሽ፣ ደገምኩልሽ። እንዴ እኔና አንቺ እኮ እህትና ወንድም ነን። አይደለንም? እረፍ። ይሄኔ ነው መሸሽ። ቲጂ በቃ ይኸውልሽ፣ በተረጋጋና በነቃ በተበረታታ መንፈስ ጠዋት ብናወራው አይሻልም? ጎሽ ይሻላል። ጎበዝ ግድ የለሽም። ይኸውልህ ጀንቱ አንዴ ስማኝ። ኧረ እንደው ሰው አለ አይደብራችሁም?
አንተ ነው የምትሄደው? ና እንጂ ምድብህን ጥለህ ለምንድን ነው የመጣኸው? በነገራችን ላይ አነዳድህ በጣም ተሻሽሏል። በቃ ለፈተና መቅረብ ትችላለህ። መኪና መንዳት እንዲቀላለሁ በጣም ይገርማል። መኪና መንዳት እንደማስበው ብዙም ከባድ ነገር አይደለም። ዝም ብላችሁ እኮ ነው ጊዜን ያቃጥላችሁ። ሞት ብዙዎች ይሄን ቀላል ነገር እየነዱ ብዙ ነገር እንዳደረጉ ጉራቸውን ይቸረችራሉ። እንደው በሞት እንደው በፈጠረ አሁን መኪና መንዳት ምን ይከብዳል? ኧረ አይከብድም። በል እባክህ ያነሳህበት መልስ። ተነስ ተነስ። እሺ ይቅር ካላችሁኝ እሺ። ማኛ አፈር ብላ አፈር ያስበላ። አንተን ማን ነው ይቅር የሚልህ? አንተ እኛ እንላለን ደግሞ ግድ የለም እንበልን። የገጨህለት ሰውዬ ይቅር ይልሃል። በቃ መኪኖቹ ለለማጅ አይሆኑ፣ ማርሻቸው ያስቸግራል። በዚህ ላይ ነዳጅ መስጫቸው በጣም ጠንካራ ነው። እኔ ምን ላድርገውታል? ጠንካራ ባይሆን ኖሮ ፎቅ ነዳህ ልትመጣ ነበር። ፎቅ ብዙ አይደለም እኮ የሆነ በቃ ትንሽ ነካስ አድርገው ድርምስ አለ። እንዴ እኔ የምለው የ4,000 ብር አጥር አፍርሰህ መጣህ። ትንሽ ነው ስትል እንዲያው አንጎልህ ራሱ አንጎልህ ይሰራል። እኔ የምልህ በአንተ እንደው 4,000 እንዴት ነው ትንሽ የሚሆነው? እስቲ ንገረኝ። የቁጥር ግንዛቤ አለመኖር ነው ወይስ የአቆጣጠር ድክመት? ሆን ብሎ ስማ ልንገርህ፣ ስንቱ ደህና ልጅማ በሩጫ ሪኮርድ ሰብሮ የእናት አባቱን ስም ያስጠራል። አንተ በየመንገዱ መኪና እየገጨህ ይኸው የአባትህን ስም በሳጅን አሰፋ መዝገቡ ጠዋት በፋና በል በኤፍኤም 97.1 በል። ኧረ የአሜሪካን ቪኦኤም ሳይጠራኝ አይቀርም። አሁንማ በዚያ ታስጠራለህ። አይኔ ፍሰስ። ቆይ አሁን ይሄ ሰውየው እየሰራው ከፍላለሁ ጊዜ ስጠኝ ብትለው አይሆንም? ኧረ ካልከፈልክ አትፈተንም ብሎኝ። እሰይ እግዚአብሔር ይስጠው። በቃ ምን አስቸኮለ? ምን ያጣድፋል? ቀስ ብለህ ተምረህ ወደፊት ሲሞላልን ሲኖረን ይወጣል። እንግዲህ አሁን ምን መፍትሄ ያለው? እንግዲህ እኔ ያዝዬ እኔ ከዚህ ቁም ገንዘብ ላይ ነካ እንዳትለኝ። ታዲያ ካልተከፈለ መልሳ መገተሩ አይደለም እንዴ? መኪና ማንጃውን ማሰብ ነው። እሱኛን ሲጥ ለማድረግ እኛን ለመግደል እጣ ይጣጣል። ከዘመዶቹ አንዱን ይልካል፣ በጥይት አናታችን ላይ ከፍክፎልን ይሄዳል። ከአንተ ጥይት ይሻለኛል። ምን ይላል?